ሼክ መሐመድ ብሪሊያንት መሪ እንደሆነ ምንም መናገር አያስፈልግም። አቡዳቢን በቪዲዮ ካየኸው ማን እየመራው እንዳለ ይገባሃል አሉና ራሱ ሀገሩ የመሪው ማንነት ይናገራል። ራሱ የሀገሩ የሰዎች ዜጎች ደስተኝነትና ኑሮ መሪው ማን እንደሆነ ይናገራል አሉኝ። እኔ በግሌ ሼክ መሐመድን በጣም ነው የማደንቀው። ብዙ ጊዜ ቁጭ ብዬ አብሬው አውርቻለሁ። ስለ ዓለም፣ ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሐሳብ በጣም የሚገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። በተለይ እኛ ሀገር እንግዲህ የማመስገን ነገራችን ደከም ስለሚል ነው እንጂ እውነት ለመናገር በዚህ አንድ አመት ውስጥ የዩኤኢ መንግስት ለኢትዮጵያ መንግስት በጣም ከፍተኛ ድጋፍ አድርጓል። ለምሳሌ በቀላሉ እንኳን ለማንሳት ከዚህ ቀደም ነዳጅ በየወሩ በኋላ ደግሞ በየ3 ወሩ እንከፍላለን። ወስደን 3 ወር ሲሞላን እንከፍላለን ለሚያቀርቡ ካምፓኒዎች። ምን ማለት ነው? በየ3 ወሩ ሃርድ ከረንሲ ማውጣት አለብን ማለት ነው። እና ውጭ ምንዛሪ ችግር ስላለብን ይሄንን ወደ አመት እንዲያሸጋግርልን ጀስት በቀላሉ ነው የጠየቅኩት። አመት አደረገልን። ለነዳጅ የምናወጣው 2 ቢሊዮን 3 ቢሊዮን ዶላር ከሆነ አመቱ ሙሉ ሰርተንበት ካለምንም ተጨማሪ ወለድ መጨረሻ ላይ እንከፍላለን ማለት ነው። ይሄ ለሀገር በጣም ጠቃሚ ነገር ነው። ከዚህ በተጨማሪ አሁን አፋር ክልል ብትሄድ ወደ 30 40 ፕሮጀክቶች ውሃ፣ ትምህርት ቤት፣ ባሌ አካባቢ በጣም ብዙ ፕሮጀክቶች ይሰሩልናል። ብዙ ሃይ ስኩሎች እየገነቡልን ነው። በከፍተኛ የደግነት ልክ ነው የሚኖሩትና ያን ደግነት ወድጀዋለሁ። ልክ እንደ መሪ እንደ ሁለትዮሽ ወዳጅነት ግንኙነት ሳይሆን እንደ ሰው ሲኖርህ የማድረግ አቅምህ የሚለካበት። ሁለተኛው በጣም የሚገርመኝ ነገር ልጆቹ ልኮ ነበር እዚህ ሀገር። ብዙ ጊዜ አይልኩም እንደዛ ልጆቹ ልከው ግን እንደ መሪ እንደ መንግስት እንድንቀበላቸው ሳይሆን ማማዘሪቱ ቤት ሄደው ምግብ እንዲያበሉ፣ ሰበታ አይንስውራን ጋር ሄደው ምግብ እንዲያበሉ እና ሰርቭ አድርገው እንደ ማንኛውም ሰው ሰርቭ አድርገው ሄዱት። ይህ ሰው ከየት አመጣው ይል ለምምድ ቤጠየቀው ልጅ እያለ አባቱ ሼክ ሰይድ የሚባሉት የሱ አባት ለጥቂት ወራት ሞሮኮ ልከውታልና ሞሮኮ ዌይተር ሆኖ አገልግሏል። ዌይተር ሆኖ እያስተናገደ የሱ ልጅ ደግሞ የመጀመሪያ ልጁ በቀይ መስቀል ስሙ ምናምን ቀይሮ ኢትዮጵያ ውስጥ ሐረር ነበር። እናንተ ሀገር ሐረር ውስጥ ገጠሩን በሙሉ ያውቀዋል። የንጉስ ልጅ ነው ግን እንደ ተራ ሰው የዳውን ኑሮ ማገልገልም እንጂ ለምን አደረክ ስለው ያንን ህይወት ያላየ ሰው ለለውጥ አስፓየር አያደርግም። ደህንነትን ያላየ ሰው የደህንነትን ክፋት አያውቀውም። እና በእንደዚህ አይነት መንገድ ቤተሰብ መቅረጽ፣ ሀገር መቅረጽ፣ ማሳደግ በጣም ጠቃሚ እንደሆነ አይቼበታለሁ። በእርግጥ ብዙዎቹ በጣም ከልምድ ከሚገናኟቸው ሰዎች ልምድ፣ ትምህርት፣ ዕውቀት ያላቸው ናቸው። እንግዲህ የዕውቀት ምንጩ ዲያሎግ ነው። ጊዜ ኖሮ ከተነጋገርክ ይፈሳል ዕውቀት።